መንፈስ ቅዱስ ነው ብለህ ነው አይደል አንተ የምታምነው? ግልጽ ነው። በጣም ጥሩ። መንፈስ ቅዱስ ምንድን ነው? አንድ የገለጸውና እዚያ ላይ የተገለጸው እርሱ ነው አይደለም የሚለው እንደዛ ይዘንድ ምንድን ነው መንፈስ ቅዱስ? እንደዚህ ይላል። ልጆች ዋርኒንግ እያለ ነው። አንዴ ታብ ማድረጋችሁን አታቋርጡ። ኮፒ አድርጉ። መንፈስ ቅዱስ ምንድን ነው ንገረና አንዴ። መንፈስ ቅዱስ አጽናኝ፣ መንፈስ ቅዱስ ከአብ የሚወጣ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ እየነገርኩ ነው እኮ። መንፈስ ቅዱስ ከአብ የሚወጣ ከአብ የሚሰርጽ መንፈስ ቅዱስ አጽናኝ የሆነ ከሶስቱ አካላት አንዱ። በማስረጃ እያስደገፍክ እንድትናገር ነው። መንፈስ ቅዱስ አምላክ ነው ብለሃል። አንድ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ አስተምረሃል? እሺ ላሳይህ። አስተምሯል። በጣም ጥሩ። ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ያለበት ቦታ ካለ አሳየኝ፣ ችግር የለም። እሱ ብቻ ሳይሆን ራሱ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ እንደዚህ ብሎ ሊያስተምር አይደለም የመጣው። መንፈስ ቅዱስ አምላክነቱን ያስተማረበት ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ያለበት ቦታ ካለ አሳየኝ፣ ችግር የለም። እሺ ልግለጥልሽ። እሺ ተጠብቀኝ አንዴ። እሺ ከታች ያለው በጸጋ ክርስቲያና ሰላም በጸጋ አቤት ሰላም ነው። አልሐምዱሊላህ። እንዴት ነህ? አለሁ እግዚአብሔር ይመስገን። ክርስቲያን ነኝ። ልቀጥል? እሺ ንገረን። ምዕራፍና ቁጥር አንዱ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ የገለጸበት ቦታ ካለ ንገረን። እሺ ልቀጥል? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እሺ ምን ይላል? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። ጨረስኩ። ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ያለበት ጥቅስ ነበር እኮ። እዚህ ጋር አብ አምላክ ነው፣ ወልድ አምላክ ነው፣ አብ ለብቻው አምላክ ነው። ለምሳ ፓርቲ ያደረገው ነገር የለም። ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ ያስተማረበት ጥቅስ ካለ ማቴዎስ ወንጌል ምዕራፍ 28 ቁጥር 10 ከአብ እኩል ኢኩቫለንት መንፈስ ቅዱስ ተጠርቷል። ከዚህ በላይ ማስረጃ ከየትም አይመጣልህም ቦስ። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ ያስተማረበት ቦታ የለም፣ ግን አምላክ ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቁጭ ብሎልሃል። እዚያ ላይ መንፈስ ቅዱስ አምላክ ነው የሚል ቃል አለ። አብ አምላክ መሰለኝ። አብ ምንድነው አይደለም ጥያቄ። አሁን ስለ መንፈስ ቅዱስ አምላክ ጥቅስ አለ። እንደዚህ ብሎ አይጠይቅም። ከአንድ ኡስታዝ እንደዛ አይጠይቅም። አምላክ እንዴት ነው አምላክ ነው ብሎ የተስተማረበት ቦታ አለ ብሎ መጠየቅ አይቻልም። ማቴዎስ ወንጌል 28:19 ላይ ከዚህ በላይ ምን ይምጣልህ እንዴ? አንዴ ክርስቶስ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ የተናገረበት ጥቅስ አለ። አንድ ጥቅስ ሂዱና በአብ በአምላካችን በአብ በወልድ በአምላካችን በወልድ በመንፈስ ቅዱስ በአምላክ መንፈስ ተጠቅሷል። ይኸው ከዚህ በላይ ምን ይምጣ? እሱ የተጠየቀውን እስኪ ድገመው። እስኪ ያልኩህን ሰምተኸኛል? ድገመልህ አንዴ። መንፈስ ቅዱስ አምላክ ነው ብሎ ያስተማረበት የቱ ጋር ነው? ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ ያስተማረበት ቦታ አለ። ይኸው ማቴዎስ 28:19 አምላክ ነው ይላል። እሱ ጋር በአምላክ ስም ነው መጠመቅ የምችለው እንጂ በሌላ አካል መጠመቃችን። ከዚህ በላይ አማርኛ መንፈስ ቅዱስ አምላክ ነው የሚል ጥቅስ አለ። እሱ ጋር ሰው የሚጠመቀው በአብ ነው፣ በአምላክ ስም ነው የሚጠመቀው። ለአምላክ ስም መጠመቁ ደግሞ ያው አብ ወልድ መንፈስ ቅዱስ ተጠቅሷል። ወይኔ በፈጣሪ። እሺ አብ ምንድን ነው? አምላክ ነው። አብ አምላክ ነው የሚለውን አሳየኝሽ። አሁን ሽፍታ ታሪክ ጥያቄን አላደረግንም። ማስረጃ ከሌለህ የለኝም በል። ወደዚህ ማለት አይቻልም። አብ ምንድን ነው? እሺ አንዴ ቆይ እስኪ በር ልክፈት። በገዛ ጥያቄ አለ ወረደች ሰውየው። እሺ ቤካ ሰላም